ሌላው ቢቀር የድንኳን ኪራይ ከየት ያመጣሉ? በችሎት አዳራሽ ውስጥ ዳኛው ሳይቀሩም ባቸውን መቆጣጠር ያቃታቸው የአስደንጋጭ ንግግር ምን ነበር? የቴዲ አፍሮ የቅርብ ጓደኛ በሆነው የሱፍ ያሲን ላይ እየደረሰ ያለው መከራና የጠቅላይ ሚኒስተሩ ዳስ ጣል ምላሽ የያዘው አነጋጋሪ ተረት። በአንጻሩ ደግሞ በታዋቂ ቴሌቪዥን ጣቢያዎች መካከል የተፈጠረው የ31 ሚሊዮን ብር ፍጥጫ ወዴት እያመራ ነው? ዝርዝሩን ይዘናል። እስከ መጨረሻው አብራችሁን ቆዩ። በአራቱ የሀገራችን ግዙፍ ካምፓኒዎች መካከል የነበረው የፍርድ ቤት ውዝግብ በመጨረሻም ወደ መገባደዱ እየደረሰ ነው። ኢቢኤስ ቴሌቪዥን፣ ቻናል ዋን፣ አብሪኮም መልቲሚዲያ እና ሲልቨር ስፕሪንግ ፕሮዳክሽን በከፍተኛ ፍጥጫ ውስጥ ቆይተዋል። አራቱም እንደ ካምፓኒም እንደ ግለሰብም ቢሆን የቆየ ወዳጅነት አላቸው። የቻናል ዋን ባለቤቶች ሳሙኤል ደበበና ሊያ ሰለሞን እጃቸውን በኢቢኤስ ቴሌቪዥን የፈቱ እውቅናውንም ሆነ እውቀቱን በዛው በኢቢኤስ ቤት ያገኙ ለረጅም ዓመት የቆዩ ባለሙያዎች ናቸው። ለቻናል ዋን መክፈታቸው ትልቁ ምክንያት የኢቢኤስ ሰራተኞች መሆናቸው ልምድም እውቅናም በደንብ ስላካበቱ ስኬትን በቀላሉ ማምጣት እንደሚችሉ ስላመኑ ነው። አብሪኮም መልቲሚዲያ ደግሞ ከኢቢኤስ ጋር ለረጅም ዓመት የዘለቀ ወዳጅነት አለው። በሀገራችን የቴሌቪዥን ተከታታይ ድራማ ታሪክ ውስጥ ስሙ በጉልህ የሚነሳውና ፈርቀዳጅ የተባለው ተወዳጁ የእግር እሳት ባለቤትነቱ የአብሪኮም መልቲሚዲያ ነው። ይህ ማለት ከ6-7 ዓመት በላይ የቆየ ወዳጅነት አላቸው ማለት ነው። አራተኛው ግዙፍ ካምፓኒ ደግሞ ሲልቨር ስፕሪንግ ፕሮዳክሽን ነው። ይህ ካምፓኒ ባለቤትነቱ የኢቢኤስ ቴሌቪዥን ነው። የሥራው ድርሻ ደግሞ በኢቢኤስ ቤት የሚሰሩ የትኞቹን ፕሮግራሞች እንደ ፕሮዳክሽን መስራትና እንደ ፕሮግራም አስተላላፊ በመሆን የሚሰራ የኢቢኤስ ካምፓኒ ነው። ይህ ማለት ከውጭም ሆነ ከውስጥ የሚመጡ ስራዎች በኢቢኤስ ለማስተላለፍ ስምምነቱንና ፋይናንስ ጉዳዩን የሚጨርሰው ሲልቨር ስፕሪንግ ነው ማለት ነው። ታዲያ አብሪኮም መልቲሚዲያ ላለፉት 3 ዓመት ከመንፈቅ ገደማ በመላ ሀገሪቱ መወደድን ያተረፈውን በስንቱን ከሲልቨር ስፕሪንግ ጋር ተፈራርሞ በኢቢኤስ ማሰራጨት ይጀምራል። ሲትኮሙም ተወዳጅነትን ያተርፋል። ከ3 ዓመት በኋላ አብሪኮም መልቲሚዲያ እና ኢቢኤስ ግጭት ውስጥ ይገባሉ። ምክንያቱ ደግሞ ኢቢኤስ በስንቱ ባለቤትነቱ የኔ ነው በማለት ለማስመዝገብ ጥረት ሲያደርግ አብሪኮም መልቲሚዲያ ስለደረሰበት ነው። በዚህ የክደት ሂደት ውስጥ ከፍተኛ ጸብ ውስጥ ሲገቡ ጉዳዩን ወደ ፍርድ ቤት ወሰዱት። ኢቢኤሶችም በስንቱ ባለቤትነቱ የኛ ነው በማለት ክስ መሰረቱ። ይህን ክስ እንዲመሰረቱ ያደረጋቸው ምክንያት ደግሞ ሲዋዋሉ በስንቱን የማስተላለፍ ብቸኛ መብት ያለው የኢቢኤሱ ሲልቨር ስፕሪንግ ነው የሚል አንቀጽ በውሉ ውስጥ ስለተካተተ ነው። በመጨረሻም በብዙ ክርክር ፍርድ ቤቱ የሲትኮም ፈጠራ ባለቤት አብሪኮም ነው፣ ሲልቨር ስፕሪንግ የማስተላለፍ መብት ያለው ውላቸው እስከቀጠለ ድረስ ብቻ ነው የሚል ውሳኔ ተወስኖ አብሪኮም መልቲሚዲያ ባለቤትነቱን ያረጋግጣል። የሰው ፈላጊ ራሱን ያጣል የሚለው ተረቱን የሚያደርግ ክስተትም ተፈጠረ። አብሪኮም መልቲሚዲያ ወዲያው ኢቢኤስን በፍትሐ ብሔር ክስ መሰረተ። ክሱም የሚለው ከኢቢኤስ ጋር የተስማማ ነው 100 ኤፒሶዶችን ብቻ በዩቲዩብ እንዲያስተላልፍ ነው። ከዛ በላይ ከሄደ የዩቲዩብ ማስተላለፍ የምንችለው እኛ ብቻ ነን የሚል ክስም መስርቶ ኢቢኤስ ከ100 ክፍል በተጨማሪ 59 ክፍል አስተላልፎብኛል፣ ለዚህም 31 ሚሊዮን ብር ሊከፍለኝ ይገባል በማለት ክስን ከውል ጋር አያይዞ ይመሰርታል። ፍርድ ቤቱም ጉዳዩን በደንብ ከሰማ በኋላ ፍርድ እስኪሰጥ ድረስ ኢቢኤስ ይህንን 31 ሚሊዮን ብር እንዳያንቀሳቀስ እገዳ ጥሎበታል። በስንቱም ሲትኮሙን ይዞ በቀድሞ በኢቢኤስ ባልደረቦች በተከፈተው ቻናል ዋን የቴሌቪዥን ጣቢያ ስርጭቱን ከግንቦት 6 ጀምሮ ዘወትር ሮብ ማስተላለፍ ጀምሯል። ቻናል ዋን እና ኢቢኤስ በዚህ ምክንያት በጎሪጥ መታየት ጀምረዋል። ቻናል ዋኖች ሊያ ሰለሞን፣ ባለቤቷ ሳሙኤል ደበበና ናፍቆት ትግስቱ ቀደም ብለው ከኢቢኤስ ጋር ተጣልተው ግን ደግሞ ፍቅር መስለው የወጡና የራሳቸውን ሚዲያ ያቋቋሙ ግለሰቦች ናቸው። ባቋቋሙት የቴሌቪዥን ጣቢያ ላይም ከፍተኛ ትችት እያስተናገዱ ይገኛሉ። ከስቱዲዮ ግንባታ እስከ ፕሮግራም መመሳሰል ከዛም አልፎ አቀራረብ ዘይቤያቸው ሁሉ ሙሉ በሙሉ ቁርጥ ኢቢኤስን ነው። በዚህም የራሳችሁን ቀለምና ሐሳብ ይዛችሁ የማትመጡ ከሆነ ለምን ከኢቢኤስ ቤት አትቀጥሉም ነበር እየተባሉ ይገኛሉ። ኢቢኤስ፣ ቻናል ዋን እና አባይ ቴሌቪዥን በተለያየ ጣቢያና ባለቤትነት የሚገኙ ነገር ግን አንድ አይነት ይዘት፣ ተመሳሳይ አቀራረብ፣ የተወሰነ የስም ለውጥ ብቻ ያላቸው ፕሮግራሞች የሚሰራባቸው የምግብ ቤት ቅርንጫፎች ይመስላሉ። እናም ቻናል ዋኖች ከፍተኛ የሆነ ትችትን እያስተናገዱ ይገኛሉ። በስንቱም ማስተላለፍ እንደጀመሩም በኮመንት የሚተቿቸው ሰዎች ቁጥር ቀላል አይደለም። በስንቱ ወደ ኢቢኤስ መልሱልን፣ ለዛውና ውበቱን አሳጣችሁት እየተባሉ እየተተቹ ይገኛሉ። ያም ሆነ ይሄ ቻናል ዋኖች ግን ሁሉንም ለማለት በሚያስደፍር ደረጃ ፕሮግራማቸው ከኢቢኤስ የተቀዳ፣ የፕሮግራሞቹ ሎጎዎች እንኳን ከቀለም መለየት በስተቀር የሚመሳሰሉ ናቸው። አቅራቢዎቹ የሚያሳዩአቸው ድርጊቶችና አቀራረብ ዘይቤዎችም የተመሳሰሉ ናቸው። ጭራሻውን በስንቱን አንስተው ሲወስዱ ደግሞ ቻናል ዋኖች የራሳቸው ሐሳብ የላቸውም ማስብሎ እያስተቻቸው ይገኛል። እናንተ ስለ ቻናል ዋን እና ኢቢኤስ ምን እንደሚሰማችሁ ሐሳባችሁን እያጋራችሁና አብራችሁን ቆዩ። በሀገራችን ያሉ ትልልቅ ባለስልጣኖች ከንቲባዋን ጨምሮ ደግሞም የሃይማኖት አባቶች
ብቻ በተለያየ መንገድ የምናውቃቸው ግለሰቦች የቴዲ አፍሮ ሙዚቃ ከወጣበት ጊዜ ጀምሮ በርካታ ትችትና የስድብ ናዳን ሲያዘንቡበት ሰነባብተዋል። በመጨረሻም ጠቅላይ ሚኒስትሩ ስለ ዳስ ጣል በተረትና ምሳሌ አስመስለው ተናግረዋል። ጠቅላይ ሚኒስትሩ በመሰረቱ ዳስ የሚጣለው ለሰርግ ነው ይላሉ። ደግሞም ሁሉም ነገር በአንዴ ይስተካከላል ብሎ መጠበቅ አይሆንም። የተበላሹ በርካታ ነገሮች አሉ። እነሱን ለማስተካከል ጊዜ ይፈልጋል። ለዳስ መጣሉ እንደርስበታለን። አሁን ግን ለየትኛው ነው ዳስ የምንጥለው? ብዙ ችግሮች አሉ። አንዱ ሲስተካከል ሌላኛው ይጎላል። ያኛውን ስናስተካከል በአንድ በኩል ይፈሳል። ሁሉንም አንዴ ልናስተካክለው አንችልም ይላሉ። አንድ ሰው ሰርግ ቢኖርበትና ዳስን ጥሎ ቢደግስ ድግሱን ተጠርተው የመጡ ሰዎች ወደ ቤታቸው ሳይመለሱ ሁለተኛው ልጅን እየዳርኩ ነው ተቀመጡ ሊል አይችልም። ቢያንስ የመጀመሪያው ሰርግ ምላሽ መደረግ አለበት። እንደገና ጊዜ ወስደውም ለሌላኛው ሰርግ መዘጋጀት አለባቸው። የሚጣለው ዳስስ ከየት ይመጣል በማለት አወዛጋቢም ግራ የሚያጋባም ምላሽ ሰጥተዋል። ዋናው ሐሳባቸው ሀገራችን ብዙ ችግር አለባት። ለዚህ ችግር ደግሞ በአንዴ መፍትሄ ማምጣት አይቻልም፣ ጊዜ ይፈልጋል። እያንዳንዱን ነገር በጊዜ ሂደት ውስጥ መፍታት እንችላለን። ሁሉም በአንድ ጀንበር እንደሚፈታ ደግሞም ነገሮች ያለቀላቸው አስመስለን ከዳር ሆነን ዳስ ለመጣል መረባረብ አይጠበቅብንም በማለት ዳስ ጣል የሚለውን የቴዲን ሐሳብ ኮንነው በሂደትና በጊዜ የሀገሪቱ ችግሮች ሁሉ እንደሚፈቱ አስረድተዋል። ወዲህ ደግሞ ሚዲያ ላይ የምንሰማቸው ወከባዎች ረገባሉ እንጂ በቴዲ አፍሮ ላይ የሚደርሰው ተጽዕኖ አሁንም ድረስ እንዳለ፣ ብዙ ጫናዎችም እሱ ላይ እንደተፈጠሩ ሰምተናል። በቀደም የነበረው የፍርድ ቤት ሂደትም ብዙሃኖችን አስለቅሷል። ምናልባትም በፍርድ ቤት ታሪክ አጭሩ የችሎት ቆይታ ተብሎ ቢመዘገብ የሚያዋጣ ይመስላል። ከቴዲ አፍሮ ጋር ተያይዞ የቴዲ ጓደኛ በመሆኑ ብቻ በስር ላይ የሚገኘው ዩሱፍ ያሲን በድጋሚ ፍርድ ቤት ቀርቦ መዝገቡ ለመታየት በቅቷል። በወቅቱ የዩሱፍ ያሲን ጠበቃ የተናገረው ንግግር ፍርድ ቤቱን ከፍርድ ቤት ወደ ልቅሶ አዳራሽ ተቀይሮ አዳራሹ በእንባ እንዲታጠብ አድርጓል። ዩሱፍ ያሲን ሕፃን ልጁ ከፎቅ ላይ ወድቆ እንደሞተና ከዚህ ልብ ስብራት ህመም ሳያገግም ለስር መዳረጉ እሱንም ሆነ ቤተሰቦቹን ለከባድ ህመም እንደዳረጋቸው ስነ ልቦናቸውም እንደተጎዳ ጠበቃው ሲያስረዳ በአዳራሹ ለፍርድ የተቀመጠ ሰው ሁሉም በውን መቆጣጠር አቅቶት በልቅሶ ታጅቧል። ታዲያ የጸጥታ አካላት ይሄ ሰዋዊ ስሜት ሳይረብሻቸው የሚያለቅሱ ቤተሰቦቹን ፍርድ ቤቱን ረብሻችሁ በማለት ከአዳራሽ እንዳስወጣቸው ዘሀበሻ ዘግቧል። የፌዴራል ፖሊስ ለተጨማሪ ምርመራ የ14 ቀን ተጨማሪ ቀጠሮ ጠይቆ እንደነበረም ተዘግቧል። አሁንም ዩሱፍ ያሲን በከባድ የስነ ልቦና ቀውስ ጋር በስር ይገኛል። ዶክተር አብይም ሀገራችን በብዙ ችግር ውስጥ ነች፣ ዳሳን ጥል ችግሮቻችን እንፈታለን እያሉ ይገኛሉ። አበቃን። ውድ የቻናላችን ቤተሰቦች ዛሬ በሰራናቸው ሐሳቦች ላይ ያላችሁን ሐሳብ አስተያየት በኮሜንት ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። መጀመሪያ ልጅ ሲያገባ አባት ይድራል፣ ሁለተኛ ሲያገባ ብለዋል። ግን እርግጠኛ ሆኜ የምነግሮት እርሶ ሰርግ ሰርገው ሰው ጠርተው ለማብላት ድንኳን ይዋሳሉ። ከጎረቤት መጥተው የሚያገለግሉ ሰዎች አሉ፣ ወጥ የሚያዘጋጁ፣ ልብስ ማሰፋት አለ፣ ጥሎሽ መጣል አለ። ያ የሰረጉት ሰርግ እንግዳ ጠርተው በስርዓት በልቶ ቤቱ ሳይደርስ ለሁለተኛ ልጄ ሰርግና አይሉም። ዝግጅት ያስፈልጋል አይሉም። ሌላው ቢቀር የድንኳን ኪራይ ከየት ያመጣሉ? በየሳምንቱ መቼም ዳስ ሳይጣል ድንኳን ሳይጣል ሰርግ የለም። ሌላው ቢቀር መጀመሪያ ያገባው ልጅ መልስ ሳይጠራ እንዴት ድጋሚ ሰርግ ይጠራል? የለም፣ በባህላችሁ ይሄ የለም። ሰከን ባለ መንገድ ማየት ያስፈልጋል።